ሰላም እንደቆያችሁ ውድ የዩቲዩብ ተከታታዮችና የኢንሳይት ቤተሰቦች ከብዙ ቆይታ በኋላ ተመልሰን ተገናኝተናል። ዛሬ እኔ ለሜድ የሚዘጋጅበትን ስኬጁሌን የስቴዲንግ ስኬጁል አሳያችኋለሁ። እኔ ሳዘጋጅ ለአንዳንዶቻችሁ ይጠቅማል ብዬ ስላሰብኩኝ ሪከርድ ለማድረግ ነው ያክል ነው። እስከ መጨረሻው እዩት። ከጠቀማችሁ ኮሜንት ላይ አስቀምጡልኝ። ለፋይናልም ደሴም የሆነ ስኬጁል እንዳወጣላችሁ የራሴን ስሰራ ማለት ነውና አሁን ተከታተሉኛላችሁ። መልካም ቆይታ። ከሰኞ እስከ አርብ ያለውን እኔ 5 ትምህርት ስለሆነ ሚድ ኤግዛሜ ያለኝ ደግሞ 1 ሳምንት ብቻ ነው። ሁላችንም እዚህ ግቢ ውስጥ ያለን እንግዲህ 1 ሳምንት እንዳለን እናውቃለንና ሰው ከሰኞ እስከ አርብ ያለውን በዚህ ሳይድ ታዘጋጁታላችሁ ማለት ነውና ከዛ በኋላ ወደ ጎን ደግሞ ሞርኒንግ አፍተርኑን ኤንድ ኢቭኒንግ የሚለውን 3ቱን ሰዓቶች ታስቀምጣላችሁ። ያለን 3 ታይም ስለሆነ ማለት ነውና ጠዋት ላይ እኔ በራሴ ወይ ነው ያዘጋጀሁት ማለት ሰኞ የሚፈተነው ሰኞ ላጠና፣ ማክሰኞ የሚፈተነው ማክሰኞ ላጠና። ሰኞ 2 ሰዓት ጀምራችሁ ተዘጋጁ። 2 ሰዓት ላይ ክላስ ካላችሁ በዛ ቦታ ላይ ክላስ ብላችሁ መሙላት ትችላላችሁ ማለት ነው። ሰኞ 2 ሰዓት እስከ 4 ሰዓት የመጀመሪያው ስቴዲንግ ሴሽን ይሆናል። ከዛ እኔ ፓወር ሲስተም ፕሮቴክሽን የሚባል ኮርስ ስለሆነ ሰኞ ቀን የሚፈተነው PSP ብዬ አስቀምጣለሁ ማለት ነው ለመጻፍ እንዲመቸኝ። PSP ከ2 ሰዓት እስከ 4 ሰዓት ሳጠና ስንት ሰዓት ነው? 3 4 2 ሰዓት አለኝ ማለት ነው። 2 ሰዓት ሳጠና በመሃል ላይ 10 ደቂቃ እረፍት ኖረኛል ማለት በሁለቱም ስቴዲንግ ታይም መሃል ላይ 10 ደቂቃ የብሬክ ታይም መውሰዳችሁ እንዳረሱ ማለት ነው። 10 ደቂቃ ብሬክ ከወሰድኩ በኋላ 4 ሰዓት ከሩብ ጀምሬ እስከ 5 ከሩብ ድረስ ደግሞ አናደር ሴሽን ይኖረናል 1 ሰዓት ማለት ነው። ከዛ በኋላ በብዛት ላንች እና የናፕ ታይም ይኖረናል ማለት ነው። ላንች ከ5 ተኩል ጀምራችሁ ኦልሞስት ፍሪ ታይም ስላላችሁ ሌላም ነገር ማስገባት ይችላል። ሰው የምታገኙ ከሆነ ሌላም የምትሰሩት ነገር ካለ በሱ ሰዓት መስራት ይችላላችሁ። ከዛ ምሳ ትበላላችሁ። ምሳ በላለሁ እኔ ምሳ በልቼ 40 ደቂቃ ናፕ አድርጌ ከዛ በኋላ 8 ሰዓት ተኩል አካባቢ ጀምራለሁ ድጋሚ ጥናቴ ማለት ነው። 8 ሰዓት ተኩል እስከ 10 ሰዓት ከ40 ድረስ 2 ተከታታይ ሰዓቶችን ድጋሚ ማጠናበት አለኝ። እሱም PSP ኤክሰርሳይዝ የሚሰራበት ታይም ይሆናል ማለት ነው። ማለት ኤግዛምፕሎችን መጽሐፍ ውስጥ ያሉትን ሊሆን ይችላል፣ ሬፈረንስ ቡክ ላይ የተሰጠንን እሷን የሚሰራበት ታይም ይሆናል ማለት ነው። ከዛ በኋላ ማታ ላይ ስንመጣ የተወሰነ ፕሮግራም ሊሆን ስለሚችል እስከ 3 ሰዓት ፍሪ ያደርጋለሁ እኔ ማለት ነው። እናንተ ግን ፕሮግራም ከሌላችሁ ሴም ታይም ከ1 ሰዓት ጀምራችሁ እስከ 3 ሰዓት የሆነ ያክል መግፋት ትችላላችሁ። እኔ ግን የሚጀምረው ሰኞ 3 ሰዓት ተኩል እስከ 5 ሰዓት ተኩል ኦቨርኦል PSP ሪቫይዝ አደርጋለሁ ማለት ነው። በደንብ ሪቫይዝ አደርጋለሁ ሌላ ቀን ስለሌለኝ። ከዛ ወደ ማክሰኞ ትመጣላችሁ እንደ ሴም ወይ ከ2 ሰዓት እስከ 4 ሰዓት እኔ ክላስ ሊሆን ይችላል በዚህኛው ሳምንት ክላስ ብዬ አስቀምጫለሁ ማለት ነውና ክላስ ግን የማይኖራችሁ ከሆነ ምን ታደርጋላችሁ? ከ2 ሰዓት እስከ 4 ሰዓት እንደ ሰኞ የምታጠኑትን ነገር ታዘጋጃላችሁ ማለት ነው። ማለት የሆነ ኮርስ ታስቀምጣላችሁ፣ መሃል ላይ 10 ደቂቃ እረፍት ይኖራችኋል። ከዛ በኋላ ትቀጥላላችሁ። እኔ ግን 4 ሰዓት ክላስ ከጨረስኩኝ 4 ከሩብ ላይ አሁን ጥናቴን ድጋሚ ጀምራለሁ ማለት ነው። 4 ከሩብ ላይ ጀምሬ እስከ 6 ከሩብ ድረስ 2 ሰዓት PLC ያጠናለሁ ማለት ነው። ኮርሶቹን አጠራጠራ አድርጌ ገልጸው ለመጻፍ ቦታ ስለማይበቃኝ ነው። PLC የሚባል ኮርስ ማክሰኞ እንወስደዋለን። እሱን ኮርስ አጠናለሁ በዛ ሰዓት ማለት ነው። እንግዲህ 6 ሰዓት ተኩል ጀምሮ እስከ 7 ሰዓት ተኩል ምሳ እና የተወሰነ እረፍት ምናምን ወስዳችሁ ከዛ ካስፈለገ ደግሞ 40 ደቂቃ ናፕ አርጋችሁ እንደኔ ናፕ የምትወዱ ከሆነ አፍተርኑን ላይ ከ8 ሰዓት ተኩል ጀምሮ ሌላ ክላስ ሌላ እንትን ይኖረናል ማለት ነው። ሴሽን ይኖረናል ከ8 ተኩል እስከ 11 ተኩል ድረስ ወይም 11:40 ድረስ መሃል ላይ 10 ደቂቃ ብሬክ ስለሚኖረን እስከ 11:40 ድረስ PLC ኤክሰርሳይዝ
ኤግዛምፕሎችን ምናምን እሰራለሁ ማለት ነው። ከዛ በኋላ ማታ ላይ ማክሰኞ ሌላ ፕሮግራም ብዙም ስለማይኖር ካለ ችግር የለውም ፍሌክሲብል ነው መቀየር እችላለሁ። 1 ሰዓት ተኩል ላይ ጥናቴን ድጋሚ ጀምራለሁ። 1 ሰዓት ተኩል እስከ 4 ሰዓት ተኩል ድረስ ፒኤልሲ ኦቨርኦል አጠናለሁ። ከዛ በዚህ ሰዓት ካጠናውና ሌላ ፕሮግራም ካረበሽኝ በስተቀር 5 ሰዓት በላይ አልቆይም። 5 ሰዓት ላይ ተኛለሁ። የምንተኛበትም ሰዓት ወሳኝ ስለሆነ ማለት ነው። ከዛ ወደ ሮብ እንመጣለን። ደሲም ወይ ማለት ነው። ሮብ ላይ 2 ሰዓት እስከ 5 ሰዓት ተኩል ነው ማጠናው። ትንሽ ሰፋ ያለ ቻፕተር ምናምን ያለው ኮርስ ስለሆነ ማይክሮ ኮምፒውተር ይባላል። ማይክሮ ኮምፒውተር ሳጠና ከ2 ሰዓት እስከ 5 ሰዓት ተኩል መሀል ላይ 10 ደቂቃ እረፍት እየወሰድኩኝ እሱን እስከ ምሳ ሰዓት አጠናለሁ። ከ5 ሰዓት ተኩል በኋላ እስከ 6 ሰዓት ብሬክ መውሰድ፣ የተለያየ ነገር የምንፈልገው ነገር ካለ ማድረግ እንችላለን። ከዛ እንደተለመደው 6 ሰዓት ጀምረን እስከ 7 ሰዓት ምሳችንን መብላት እንችላለን። ምሳችንን በልተን ምናምን 40 ደቂቃ ካረፍን ድጋሚ የከሰዓት ሴሽን ደግሞ ስንት ሰዓት ይሆናል ማለት ነው? 8 ከሩብ ማለት ነው። 8 ከሩብ ጀምረን 8 ከሩብ ጀምረን እስከ 11 ሰዓት ከ45 መሀል ላይ ያለውን 10 ደቂቃ ብሬክ እንትን ስላረኩ ነው ኮንሲደር እያረኩ ስለሆነ ነውና ኤምሲ ወይ ማይክሮ ኮምፒውተር ኤክሰርሳይሶችን እሰራለሁ ማለት ነው በራሴ። ወይ እንግዲህ ገና እቅድ ላይ ያለ ነገር ነው ጀስት ለእናንተ ይጠቅማችኋል ነው። ከዛ በኋላ ሮብም እስከ 3 ሰዓት ፕሮግራም ሊኖረኝ ስለሚችል ከ3 ሰዓት በኋላ ነው ፕሮግራሙን ከጨረስኩ በኋላ እኔም 1 ሰዓት ወይ 2 ሰዓት የሚሆን የጥናት ጊዜ ይኖረኛል ማለት ነው። ከዛ 3 ሰዓት 30 ጀምሬ እስከ 5 ከተኩል ድረስ ፒኤልሲ ኦቨርኦል የተወሰነ ሪቫይዝ አድርጌ መተኛት እችላለሁ ማለት ነው። ስተኛ ለማስታወስ ግን እንደሴም ወይ ወደ ሐሙስ እንመጣለን ማለት ነው። ወደ ሐሙስ ስንመጣ ደግሞ ተመሳሳይ በሆነ መንገድ 2 ሰዓት ላይ እኔ ጠዋት ክላስ ስለማይኖረኝ ነው ብዬ ስላሰብኩ ነው። ከዛ 2 ሰዓት ጀምረን እስከ 5 ሰዓት ተኩል ድረስ ሜካትሮኒክስ የሚባል ኮርስ አጠናለሁ ማለት ነው። እናንተ የራሳችሁን 5 ቀን የምትወስዱትን ኮርስ ማጥናት ትችላላችሁ። በዚህ ቅድም እንዳልኳችሁም በዚህ ጋር መሀል ላይ የ10 ደቂቃ እረፍት እንዳረሱ ከፈለጋችሁ ሪፍሬሽንግ ብቻ ሪላክሲንግ የሆነ ሙዚቃ ማዳመጥን ትችላላችሁ። ደቂቃው የተሞላበትን ማለት ነው። 1 ሰዓት ጥናት 10 ደቂቃ ብሬክ ያለውን እሱን እየሰማችሁ ብታጠኑ ደግሞ የተሻለ በደንብ ይረዳችኋል ብዬ አስባለሁ። ከዛ እንደተለመደው 6 ሰዓት እስከ 7 ሰዓት ምሳ ይሆናል። ከዛ ናፕ ይሆናል። ዴን አፍተር 8 ሰዓት ከሩብ ላይ ድጋሚ የከሰዓት ሴሽናችንን እንጀምራለን ማለት ነው። የከሰዓት ሴሽናችንን እስከ 11 ሰዓት ከሩብ ድረስ ምናስቀጥል ይሆናል። ከዛ በኋላ ሜካትሮኒክስ ኤክሰርሳይዝ ነገር ነው የምሰራው። ከዛ ቀጥታ ወደ ማታው እንሄዳለን። ተመሳሳይ አይነት ነገር ቢሆንም ማለት ነውና እስከ 3 ሰዓት ያው ፕሮግራም አለኝ። አሁንም እስከ 3 ሰዓት ፕሮግራም የቸርች ፕሮግራም ምናምን ሊኖር ስለሚችል አለኝ እሱን ሰዓት ተውና 4 ሰዓት ሐሙስ ማታ ያለኝ ሰዓት አጭር ሰዓት ነው የሚሆነው። 1 ሰዓት ብቻ ነው ማጠናው። 4 ሰዓት እስከ 5 ሰዓት ከ30 ድረስ ምን እናደርጋለን? የቀን ላይ ያጠናሁትን ኮርስ የተወሰነ ምንድነው ኮርኮር የሆኑ ነገሮች ኖት አውጥቼ ከሆነ ሾርት ኖቱን አይቼ ከዛ ለማስታወስ ያክል እሷን አይቼ ተኛለሁ ማለት ነው። እስከ 5 ሰዓት ተኩል ማክሲመም ይሄ ይችላል። ለደክመኝም ስለሚችል ያን ያክል ላልገፋ እችላለሁ፣ ግን ሪቫይዝ አድርጌ ለመተኛት ሞክራለሁ ማለት ነው። እንደዛ ለማድረግ ሞክሩ እናንተ ከቻላችሁ። ከዛ አርብ ላይ እንመጣለን። ደሴም ወይ አርብ ላይ 2 ሰዓት እስከ 5 ሰዓት ተኩል ዲጂታል ኮንትሮል ነው ማጠናው እኔ። የራሳችሁን አርብ ቀን የምትወስዱትን ኮርስ ማስገባት ትችላላችሁ። አይ ቲንክ ይሄ ሁለቱ ከተቀያየረ እኔ መቀያየር እችላለሁ ማለት እንደፈለጋችሁ ማድረግ ትችላላችሁ። ግን አሪፉ ወይ ብዬ የማስበው ቀጣይ ሳምንት የምትፈተኑትን በቀኑ ብታጠኑ በጣም የተሻለ ነው ብዬ አስባለሁና ከዛ 2 ሰዓት እስከ 5 ተኩል የመጀመሪያው ስፔሊንግ ሴሽን ይኖረናል። ከዛ 10 ደቂቃ በመሃል እንዳረሱ አሁንም ብሬክ መውሰድ። ከ6 እስከ 7 እንደተለመደው ምሳ ሰዓት ይኖረናል። ከዛ በኋላ ደግሞ ናፕ በቃ አይተውም ስላጠናው ናፕ ማድረግ አለብኝ ማለት ነው። ከዛ በኋላ 8 ሰዓት ከ30 ላይ ጀምራለሁ። በቃ
ዛሬ በቂ ሰዓት ስላለኝ 8:30 ላይ ጀምሬ እስከ 11 ሰዓት 30 ድረስ ዲጂታል ኮንትሮል ሲስተም አሁንም ማጠናበት ታይም ይኖረኛል። አርብ ቀን ማታ ፕሮግራም ያለኝ አይመስለኝም። ስለዚህ ካለኝ ፍሌክሲብል ነው መቀየር እችላለሁ። ከሌለኝ ግን እንዴት አረኩኝ 12 ሰዓት እስከ 1 ተኩል አርብ ቀን ማታ ፕሮግራም ላይኖረኝ ይችላል። ካለኝ ግን መቀየር እችላለሁ፣ ችግር የለውም። እንደ ሐሙሱ ማድረግ እንችላለን ማለት ነው። ግን ስለሌለኝ እስካሁን ባለኝ ስኬጁል ከ12 ሰዓት እስከ 1 ሰዓት ተኩል ራቴንና የተወሰነ ሪፍሬሽን ጓደኛ ማግኘት ካለብኝ ስልክ ማውራት ካለብኝ ምናምን በሱ ሰዓት ጨርሳለሁ። ከዛ በኋላ ሪፍሬሽን ታይምን በዛው ከራት ጋር ማለት ነው። ደን 2 ሰዓት ላይ ነው የምጀምረው ጥናቴን ማለት ሶስተኛ የጥናት ሴሽኔ 2 ሰዓት ይጀምራል። ከ2 ሰዓት እስከ 5 ሰዓት ድረስ ምናጠና ይሆናል ማለት ነው ዲጂታል ኮንትሮል። ከዛ በኋላ እንግዲህ ከዚህ በፊት እንዳራኩኝ እዚህ ጋር ሾርት ኖት ምናምን ላወጣ እችላለሁ። ቀን ላይ ከጠዋት ጀምሮ ያጠናሁት በሁለት ሴክሽን ያጠናሁትን ሾርት ኖት መውጣታችን አይቀርም። ስናጠና ሾርት ኖቶቹን ፎርሙላዎቹን ምናምን ማየት ይኖርብኛል በዚህ ሰዓት ማለት ነው። እና እሱን አይቼ ደን መተኛ ስራዬ። ቅዳሜና እሁዳችሁን ፍሪ አድርጌላችኋለሁ። ቅዳሜና እሁድ ሞስት ፕሮባብሊ እኔ ሰኞ ለማጠናው እና ሰኞና ማክሰኞ ማጠናቸው ኮርሶች ትንሽ እስከ ሮብ ያሉት ትንሽ እንትን ስለሚሉ የተወሰነ ሰዓት ላይ ከፍዬ ሞርኒንግ ላይ ሌላ፣ አፍተርኑን ላይ ሌላ፣ እዛ ማታ ላይ ቅዳሜ ብቻ 3 ኮርስ ላስታውስ እችላለሁ። ግን የተሻለ ሆኖ ከታየኝ ደግሞ 2 ኮርስ ብቻ ቅዳሜ ቀን አይቼ እሁድ እንግዲህ ከሰዓት ጀምሬ ወይ ደግሞ ማታውን ብቻ ለሰኞ ትምህርት መጠቀም እችላለሁ ማለት ነው። ለዛ እናንተ በኔ ወይ ብቻ መሄድ አይጠበቅባችሁም። የራሳችሁ የጥናት ስታይል ኖራችኋል። ግን እቺን ሰዓቷን ብሬክዳውን ለማድረግ ትንሽ አንዳንዶች የከብደናል ስሉ ስለምሰማ ነውና ብሬክዳውን አርጓት። በዚህ መልኩ ስኬጁል አርጉ፣ ጻፉ። ደን የጻፋችሁትን ደግሞ ስኬጁል ፍለፊት የምታይ ቦታ ማስቀመጥ መቻል አለባችሁ እንዲያስታውሳችሁ ማለት ነው። እየሰራችሁ ነው እየሰራችሁ አይደለም የሚባለውን ነገር በዛው ሜጀር ታረጋላችሁ። ከዛ ከተቻለ ደግሞ 2-3 ሆናችሁ እርስ በርስ አንዱን ቼክ እያደረገ በዛ ወይ ብትበረታቱ የተሻለ ነው ብዬ አስባለሁና እኔ በዚህ መልኩ ዘጋጅቻለሁ። እስቲ አብዛኛዎቻችሁ ያው ያስቱ የኛ ግቢ ተማሪዎች ናችሁ። ለሌላውም ግቢ ተማሪ ይጠቅማል ብዬ ነው የሰራሁት። ደን ከጠቀማችሁ ንገሩኝ፣ ኮሜንት ላይ ጻፉልኝና ለፋይናልም ይደገም ብላችሁ ጻፉልኝ። ፋይናል እንደዚሁ ስኬጁል ሳረግ ቀድሜ 1-2 ሳምንት ሲቀር እንዴት መዘጋጀት እንዳለብን ለፋይናልም ስቴዲንግ ስኬጁል ላዘጋጅላችሁ እችላለሁ ማለት ነውና አሳውቁኝ። ቤተሰብ ያልሆናችሁ ለቻናሌ ቤተሰብ ሁኑ። መልካም ጥናት፣ መልካም ፈተና። ባይ